የቅርብ ጓደኞቻችሁ በምቀኝነትና ተባብሮ በሰርጋችሁ ቀን ለፖሊስ አሳልፈው ቢሰጧችሁና በጨለማ እስር ቤት ውስጥ ለ14 ዓመታት ብትበሰብሱ ምን ታደርጋላችሁ? ይህ ቪዲዮ ስለ ተራ በቀል ሳይሆን በዓለም ላይ እስካሁን ከተሰሩ እጅግ አስገራሚና ረቂቅ የበቀል ታሪኮች መካከል አንዱ የሆነውን ዘ ካውንት ኦፍ ሞንቴ ክሪስቶ ፊልም ሙሉ ታሪክ በአማርኛ ይዘንላችሁ ቀርበናል። እስከ መጨረሻው ሰከንድ ድረስ እየተነፈሳችሁ የምታዩት እውነተኛ የሲኔማ ጥበብ። ወደ ታሪኩ ከመግባታችን በፊት ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ፊልሙ ሲጀምር ፌሪያም የተባለች የንግድ መርከብ ወደ ሀገሯ ስትጓዝ ያሳያል። በድንገት የመርከቧ ካፒቴን ሬናርድ በጽኑ ይታመማል። ወደ ቀያቸው ለመመለስ ጊዜ አልነበራቸውም። አሁኑኑ ካፒቴኑ እርዳታ ያስፈልገዋል። በባህር ላይ መስመራቸውን ስተው ሳለ ኤልባ የምትባል ደሴት ይመለከታሉ። ኤልባ ዝም ብላ ተራ ደሴት አይደለችም። እንግሊዞች ናፖሊዮን ቦናፓርትን አሳስረው ያቆዩባት ደሴት ናት። ወደዚያ መሄድ እጅግ አደገኛ ነው። ምክንያቱም ናፖሊዮንን ለመርዳት የሚሞክር ማንኛውም ሰው እንደ ባንዳና እንደ ናፖሊዮን ደጋፊ ይቆጠራል። የመርከቡ አንደኛ ረዳት ባሩን ዳንግላርድ ወደ ደሴቷ ለመሄድ ፈቃደኛ አልሆነም። ሁለተኛው ረዳት ኤድሞንድ ዳንቶስ ግን ሌላ አማራጭ እንደሌለው ያውቃል። የካፒቴኑን ሕይወት ለማዳን ሲል አደጋውን ለመጋፈጥ ይወስናል። ከእሱ ጋር ፈርናንድ ሞንዴጎ የተባለ በዚያው የመርከብ ኩባንያ ውስጥ የሚሠራ የኤድሞንድ ሀብታም ጓደኛ አብሮት አለ። የባህር ዳርቻውን እንደረገጡ ኤድሞንድ ባህር ዳርቻው ላይ የሚጠብቁትን የእንግሊዝ ወታደሮች ለመጥራት ይጮኻል። ነገር ግን ወታደሮቹ በጣም ርቀው ስለነበር ሊሰሙት አልቻሉም። ትኩረታቸውን ለመሳብ ኤድሞንድ ሽጉጡን ወደ ላይ አድርጎ ይተኩሳል። የእንግሊዝ ወታደሮች የተኩስ ድምፅ ሲሰሙ ናፖሊዮንን ነፃ ለማውጣት የመጡ መስሏቸው ወዲያውኑ ዞረው በኤድሞንድ እና በፈርናንድ ላይ ጥቃት ይሰነዝራሉ። ኤድሞንድ እርዳታ ፍለጋ እንደመጣ ቢጮህም ወታደሮቹ ግን ሊሰሙት አልፈለጉም። ወታደሮቹ አንዱ ኤድሞንድ ላይ ሊተኩስ ሲል ፈርናንድ ፈጥኖ በማነጣጠር ወታደሩን ቀድሞ ይመተዋል። ከዚያም ለኤድሞንድ እንዳትሞት ከፈለክ ሩጥ ይለዋል። ወታደሮቹ እየተተኩሱባቸው እነሱ ወደ አቅራቢያ ኮረብታ ይሮጣሉ። ወታደሮቹም ተከታትለው በመድረስ የሰልፍ ፍልሚያ ይጀመራል። ፈርናንድ በከፍተኛ ጥበብ ሲዋጋ፣ ኤድሞንድ ግን በተደናገጠና ባልበሰለ ሁኔታ ይፋለማል። ወደ ኮረብታው አናት ከፍ ብለው ሲወጡ በድንገት ከራሱ ከናፖሊዮን ጋር ፊት ለፊት ይገናኛሉ። ናፖሊዮን ለእንግሊዝ ወታደሮች እነዚህ ሁለት ሰዎች የኔ መልእክተኛ አይደሉም ብሎ ይላቸዋል። በመቀጠልም ኤድሞንድና ፈርናንድ የመጡበት ምክንያት እንዲያስረዱ፣ ካልሆነ ግን እንደሚረሸኑ ይነግራቸዋል። ኤድሞንድ ሁኔታውን ያስረዳል። በዚህም አለመግባባቱ ይፈታል። ናፖሊዮንም የራሱን ሐኪም ካፒቴኑን እንዲረዳው ይፈቅድለታል። ሐኪሙ ካፒቴኑን እያከመ ሳለ የእንግሊዝ ወታደሮች መሪ ሌተናል ግሪፖል ለኤድመንድ የካፒቴኑ ራሱን መሳት እውነት ከሆነ በቢላዋ በቆርጦ አይሰማውም ይለዋል። ኤድሞንድም በትንሽ ጭረት ብቻ እንዲሞክረው ይፈቅድለታል። ነገር ግን ግሪፖል በንዴት የካፒቴኑን እጅ በጥልቀት ይቆርጠዋል። ኤድሞንድ በድርጊቱ ተቆጥቶ በቦክስ ይመሩተዋል። ግሪፖል ግን ይህንን ያደረገው በቆሰሉት ወታደሮች ምትክ መሆኑን ይናገራል። ይህንን ሲታዘብ የነበረው ናፖሊዮን ጣልቃ በመግባት ነገሩን ያረግበዋል። ግሪፖል በንዴት ጥሏቸው ይሄዳል። ናፖሊዮንም ይህ ምሽት ከባድ ምሽት እንደነበረ በመናገር ይወጣል። ፈርናንድ በሌላ ክፍል ውስጥ የናፖሊዮን ዕቃዎች በመበርበር የቆየ ወይን ጠጅ ያገኛል። በደስታም ከሞት ተርፈናል ብሎ ለኤድሞንድ አንድ ብርጭቆ ያቀብለዋል። ኤድሞንድ የቼዝ መጫወቻ የንጉሥ ምስል አውጥቶ ወደ ፈርናንድ ይወረውራል። ንግስና ለአንተ ይሁን ይለዋል። የእሱ ጓደኛ መሆን ሁልጊዜም ጀብድ እንደሆነ እየቀለደ ይናገራል። ፈርናንድ በደከመ እይታ እያየው ሁልጊዜ ጓደኛሞች ሆነን አንቀጥልም ይለዋል። ኤድሞንድ ግራ በመጋባት ይስቃል። ፈርናንድ ግን የናፖሊዮን ወይን እየጠጡ ስለሆነ እንዲደሰቱ ይነግረዋል። በድንገት ናፖሊዮን ወደ ክፍላቸው በመግባት የ1806ን ምርጥ የወይን ጠጅ እንዴት አገኛችሁት ይላቸዋል። ኤድሞንድና ፈርናንድ ደንግጠው ይቆማሉ። ከዚያም ናፖሊዮን ኤድሞንድን ብቻውን ያናግረው እንደሚፈልግ ይነግረዋል። ናፖሊዮን የቁም እስረኛ በመሆኑ ደብዳቤዎቹ ከመላካቸው በፊት በእንግሊዞች ስለሚነበብበት አንድ ምስጢራዊ ደብዳቤ ለኤድሞንድ ይሰጠዋል። ይህንን ደብዳቤ ለውድ ጓደኛዬ ለሙሴ ክላሪዮን እንድታደርስልኝ ይፈልጋለሁ ይለዋል። ኤድሞንድም ለመቀበል ቢያቅማማም ናፖሊዮን ግን ለጓደኛው የተጻፈ የግል ማስታወሻ ብቻ እንደሆነና ይህ ለካፒቴኑ ሐኪም እርዳታ እንዲያገኝ በማድረጉ የሚከፍለው ዋጋ እንደሆነም ይነግረዋል። ይህንን የሰማው ኤድሞንድ በነገሩ ይስማማል። ነገር ግን ሁለት ነገሮችን አያውቅም ነበር። ፈርናንድ በሚስጥር እየተከታተላቸው እንደሆነና ሁለተኛው ደግሞ ናፖሊዮን እየዋሸው እንደነበረ ነው። በዚያኑ ምሽት ናፖሊዮን ኤድሞንድን ከእንቅልፉ ቀስቅሶ ካፒቴን ሬናርድ መሞቱን ይነግረዋል። ኤድሞንድም እርግጠኛ ሞቶ እንደሆነ አስረግጦ ሲጠይቀው ናፖሊዮንም በምላሹ
እንደኔ ብዙ የጦር ሜዳዎችን ከረገጥክ የሞትን ጠረን ማወቅ ትችላለህ ሲል ይመልስለታል። ኤድሞንድና ፈርናንድ ወደ መርከባቸው ተመልሰው ወደ ሀገራቸው ጉዞ ይጀምራሉ። መርከቧ ወደ ወደቡ ስትደርስ አንድ ፈጣን ሰረገላ ወደ ወደቡ ሲገሰግስ ይታያል። ይህች የኤድሞንድ ፍቅረኛ መርሴዲስ ነበረች። የመርከቧ ባለቤት ሙሴ ሞሬል ኤድሞንድንና ዳንግላርን ስለ ካፒቴኑ ሞት ማብራሪያ እንዲሰጡት ወደ ቢሮ ይጠራቸዋል። ኤድሞንድ ሙሉ ኃላፊነቱን ይወስዳል። ፍትሐዊና ደግ የሆነው ሞሬልም በኤድሞንድ ታማኝነት ይደነቃል። ምንም እንኳን ቀጥሎ ካፒቴን የመሆን ተራው የዳንግላር ቢሆንም ሞሬል ግን ኤድሞንድን አዲሱ ካፒቴን አድርጎ ይሾማል። ይህ ድርጊት ዳንግላርን በእጅጉ ያበሳጨዋል። የተረከበውን ደብዳቤ እንደያዘ በንዴት እየዛተ ይወጣል። ኤድሞንድ፣ ፈርናንድ እና መርሴዲስ አብረው ያደጉ ጓደኛሞች ናቸው። ኤድሞንድና መርሴዲስ ከጓደኝነትም አልፈው በጣም ይዋደዳሉ። ፈርናንድ የመጣው ከሀብታም ቤተሰብ ነው። ምንም እንኳን ጓደኛሞች ቢሆኑም ፈርናንድ ሁል ጊዜ በኤድሞንድ ይቀና ነበር። ከዛም ሌላ መርሴዲስን የሚወዳት ነበር። ፈርናንድ ለሜርሴዲስ ጥሩ ሕይወት ለመገንባት ዓመታት ይፈጅብሻል፣ ይልቁንስ እኔን አግብኝና የተንደላቀቀ ሕይወት ላኖርሽ ይላታል። መርሴዲስ ግን ለገንዘብ ግድ አልነበራትም። የምትወደውና የምትፈልገው ኤድሞንድን ብቻ ነበር። አሁን ኤድሞንድ ካፒቴን በመሆኑ ከሜርሴዲስ ጋር ሊጋባ ነው። ከሜርሴዲስ ጋር ከተገናኙ በኋላ ኤድሞንድ ወደ ፈርናንድ ዞሮ በደስታ ሙሴ ሞሬል አዲስ ካፒቴን አድርጎ ሽሞኛል ይለዋል። ፈርናንድ ማመን ያቅተዋል። ምሬት በተሞላበት ድምፅ ሕይወትህ በእውነት የተባረከች ናት ይለዋል። ኤድሞንድ ሊያረጋጋው እየሞከረ አንተም በመርከቧ ያለህን ቦታ ይዘህ ትቀጥላለህ ቢለውም ፈርናንድ ግን ምንም ሳይመልስ ጥሎት ይሄዳል። ከተወሰነ ጊዜ በኋላ ሜርሴዲስ እና ኤድሞንድ ለብቻቸው የሚሆኑበት ግላዊ ቦታ ፈልገው ይሄዳሉ። በዚያኑ ምሽት ባህር ዳርቻው ላይ እሳት አንድደው እየተዝናኑ ሳለ ኤድሞንድ ጸጉሩን ሲነካ መርሴዲስ የሳቀች ይህን አታድርግ ትመለጣለህ ስትል ታስጠነቅቀዋለች። ኤድሞንድን ፈገግ ብሎ ለቀለበት የሚሆን ገንዘብ ሲሞላልኝ ወዲያውኑ እንጋባለን ይላታል። ሜርሴዲስ ከነጠላዋ ክር መዛ ጣቷ ላይ እያሰረች ይህ ቀለበት ይሆናል ትለዋለች። በማግስቱ ዳንግላርድ ሰክሮ ሳለ በተመሳሳይ ሰክሮ ከነበረው ፈርናንድ ጋር ይገናኛል። ፈርናንድ በስህተት ናፖሊዮን የሰጠውን ደብዳቤ አመልጦት ይናገራል። ወዲያውኑ ተንኮል ማጠንጠን ይጀምራሉ። ይህንን ደብዳቤ በመጠቀም ኤድሞንድን ለማጥፋት ያቅዳሉ። በሚቀጥለው ምሽት ኤድሞንድ ከአባቱና ከሜርሴዲስ ጋር በደስታ እያከበረ ሳለ ወታደሮች በድንገት ወደ ቤቱ ሰብረው ይገባሉ። ዘልቀው በመግባትም ያስሩታል። የከተማው ዳኛ ጄራርድ ቬልፎርት እንዲታሰር ትዕዛዝ ሰጥቶ ነበር። በጥያቄው ወቅት ቬልፎርት ኤልባ ደሴት ላይ ናፖሊዮን አግኝተዋልን ሲል ጠይቋል። ኤድሞንድን በቅንነት አዎ፣ ግን ፈርናንድም አብሮኝ ነበር። ናፖሊዮንን እንዳደርስለት የግል ደብዳቤ የሰጠኝ ጊዜ ብቻ ነው ብቻዬን የነበርኩት። ወደዚያ ለምን እንደሄድን ፈርናንድ ሊያረጋግጥ ይችላል ሲል መለሰ። በመቀጠልም ኤድሞንድ ከኪሱ አውጥቶ ደብዳቤውን አስረከበ። ቬልፎርት ደብዳቤውን ካነበበ በኋላ ፊቱ ተለዋወጠ። ይህ ምን እንደሚል ታውቃለህን? ናፖሊዮን ለማምለጥ እንዲችል የጠባቂዎችን የሰዓት ሰሌዳና ያሉበትን ቦታ ዝርዝር ይዘዋል። ይህ የሀገር ክህደት ነው። አንተም የዚሁ ተባባሪ ነህ አለው። ኤድሞንድም ለዳኛው ቬልፎርት ደብዳቤው ምን እንደሚል አላውቅም፣ እኔ እኮ ማንበብ እንኳን አልችልም። ናፖሊዮን አታሎኝ ነው። ደብዳቤው ምንም ክፋት እንደሌለው ምሎልኝ ነበር ሲል ተማጸነ። ቬልፎርት በቀዘቀዘ አስተያየት አየውና አይ አንተ ንጹሕና ሞኝ ሰው ነህ አለው። በመቀጠልም ኤድሞንድ እንዲወጣ ነገረው። ኤድሞንድ ሊወጣ ሲል ቬልፎርት በድንገት ደብዳቤው ለማን ነው የተላከው ሲል ጠየቀው። ኤድሞንድም ለሙሴ ክላሪዮን ሲል መለሰ። የቬልፎርት ፊት ወዲያውኑ ተቀያየረ። ደብዳቤውን አቃጥሎ በሐሰት ወዳጃዊ ድምፅ አስጨነቅኩ አይደል? አትጨነቅ፣ በራሴ ሰረገላ ወደ ቤትህ አደርሳለሁ አለው። ኤድሞንድም በምስጋና ወደ ሰረገላው ገባ። ነገር ግን ወዲያውኑ በሮቹ ከውጭ ተቀለፉ። ኤድሞንድም በመደናገጥ ምን እየሆነ ነው እያለ ጮኸ። ሰረገላው ኤድሞንድን ወደ ወደቡ ወሰደው። አንዱ ጠባቂ ከእንግዲህ ወዲህ ቤትህ በፈረንሳይ ውስጥ በጣም አስከፊ ወህኒ ቤት የሆነው ሻቶ ዴፍ ነው አለው። ኤድሞንድም ተደናገጠ። አንዱን ጠባቂ ገፍቶ ውሃ ውስጥ አለው። በፍጥነትም ፈረሱን ፈቶ አመለጠ። ዘበኞቹም ይተኩሱበት ጀመር። ተስፋ የቆረጠው ኤድሞንድ ፈርናንድ እንደካደው ሳያውቅ እርዳታ ፍለጋ ወደ እሱ ሮጠ። እንዲረዳውም ለመነው። ፈርናንድም ምን አይነት መሳሪያ ይዘሃል ሲል ጠየቀው። ኤድሞንድም ምንም አልያዝኩም ብሎ መለሰለት። በድንገት ፈርናንድ ሰይፉን መዞ ወደ እሱ ቀሰረበት። ስለ ደብዳቤ አውቅ ነበር ሲል ፈርናንድ ላይ አፌዘበት። እኔና ዳንግላር ነን ወጥመድ ያዘጋጀንልህ አለው። ኤድሞንድ ልቡ ክፉኛ ተሰበረ። ለመዋጋት ቢሞክርም ፈርናንድ የሰለጠነ ሰይፍ አጫዋች በመሆኑ በቀላሉ አሸነፈው። ፖሊሶቹ ሲደርሱም ኤድሞንድ ግን ለምን ሲል ጠየቀ። ፈርናንድን በጭካኔ አንተ ምስኪን መርከበኛ ብቻ ነህ፣ እኔ ምንም በሌለኝ ሁኔታ
አንተ እንዴት ሁሉም ነገር ልታገኝ ትችላለህ ሲል መለሰለት። ኤድሞንድም ተጎትቶ ከመወሰዱ በፊት ለፈርናንድ የተሻለ ቀናትን እንድታስታውስበት እያለ እያሾፈበት የቼዝ ንጉሥ ምስል ሰጠው። ኤድሞንድም ማንም ሰው በሕይወት ወደማያመልጥበት አስፈሪው የደሴት ወህኒ ቤት ተወሰደ። እስሩ ከመፈጸሙ በፊት ኤድሞንድ እኔ ንጹሕ ሰው ነኝ እያለ ይከራከራል። የክፍል ኃላፊው ዳርላክ ግን ንጹሕ መሆንህን አውቃለሁ፣ በእውነት ጥፋተኛ ብትሆን ኖሮ እዚህ አያመጡህም ነበር። ይህ እስር ቤት መንግሥት ለሚያፍርባቸው ሰዎች የተዘጋጀ ነው ይለዋል። በዳርላክ ንግግር ኤድሞንድ በድንጋጤ ዝም ይላል። ኤድሞንድም ወደ ክፍሉ ሲወሰድ ዳርላክ በክፉ ፈገግታ እስረኞችን እንዲያስታውሱኝ ሲል በየዓመቱ ዓመታዊ መታሰቢያቸው ቀን እኔ ከእነሱ ጋር እሆናለሁ ይላል። በመጀመሪያ ቀን ልዩ አቀባበል አድርግላቸዋለሁ። ኤድሞንድም እጅግ ፈርቶ እግዚአብሔርን መፍራት አለብህ እያለ ዳርላክን ይለምነዋል። ዳርላክ ግን እየተሰለቀ ይስቃል። ኦ በእግዚአብሔር ታምናለህ? ስለዚህ እንዲረዳህ ወደ እሱ ጸልይ። እኔ የማቆመው እሱ ምልክት ሲያሳይኝ ብቻ ነው ይለዋል። ከዚያም ዳርላክ ኤድመንድን በአሰቃቂ ሁኔታ በጅራፍ ይገርፈዋል። ይህ በእንዲህ እንዳለ ቬልፎርት በከፍተኛ ሁኔታ እየተናደደ ነው። ከአባቱ ክላሪዮን ጋር መናገር አለበት። ቬልፎርት ተበሳጭቶ አባቴ ስማኝ፣ እኔ ዋና ዳኛ ነኝ። የገዛ አባቴ በዚህ ሴራ ውስጥ መሳተፉን ሕዝቡ ካወቀ እኔንም አንተንም ያጠፉናል ይለዋል። ነገር ግን አሁንም ናፖሊዮን የሚደግፈው አባቱ ሊመለስ አልፈለገም። አባቱም ናፖሊዮን ሲመለስ እኔ አንድ አርበኛ፣ አንተ ደግሞ እንደ ከዳተኛ ትታያለህ ይለዋል። ሁለቱም ቬልፎርትና ቫለንታይን ይህንን የሞኝነት ሐሳብ እንዲረሳውና አሁን በዓለም ላይ ምን እየተከሰተ እንዳለ እንዲመለከት ይነግሩታል። ሙሴ ክላሪዮን ግን ግድ አልነበረውም። ይህች ሀገር አሁን ያረጀችና ፍርስራሽ ናት፣ ከእንግዲህ ክላሪዮንን መደገፍ አትችልም ሲል ይመልሳል። በዚህም ንግግር እነሱም ችላ ብሏቸው ይሄዳል። ይህም ቬልፎርትን በጣም ያበሳጨዋል። በኋላም ፈርናንድ የተጨነቀ በመምሰል አባቱና መርሴዲስን ወደ ቬልፎርት ይዟቸው ይመጣል። ቬልፎርትም ኤድሞንድ ከዳተኛ ነው እርሱት ይላቸዋል። ከዛም ለመርሴዲስ እንደ ፈርናንድ ያለ ደፋርና ታማኝ ሰው አግቢ ይላታል። ፈርናንድ ተቆርቋሪ በመምሰል የተቻለኝን ሁሉ አደርጋለሁ፣ አትጨነቁ ብሎ ይላቸዋል። ከአንድ ወር በኋላ ኤድሞንድ አደጋ ደርሶበት እንደሞተ የሚገልጽ የሐሰት ደብዳቤ እንዲደርሳት ይደረጋል። መርሴዲስ በእጅጉ ታለቅሳለች። ይህንን ሁሉ አስቀድሞ ያቀደው ፈርናንድ ከቤቷ ውጭ ይጠብቃት ነበር። በጣም በደከመችበትና ባዘነችበት ጊዜ ያጽናናታል። እሷም ልቧ ተሰብሮ ታቅፏለች። ነገር ግን ኤድሞንድ አልሞተም። አሁንም እስር ቤት ውስጥ በብቸኝነትና በስቃይ ላይ ይገኛል። በየዓመቱ ዳርላክ እየገረፈው ያለበትን ቦታ ያስታውሰዋል። አንድ ቀን ሕይወቱን ለማጥፋት ይሞክራል። ነገር ግን በእስር ቤት ግድግዳ ላይ የተቀረጸ ቃላትን ይመለከታል። ማንበብ ባይችልም ሃይማኖታዊ ነገር መሆኑን ይገነዘባል። ብቸኛው ተስፋው እምነቱ በመሆኑ ቃላቶችን ግድግዳው ላይ መልሶ ይቀርጻቸዋል። ነገር ግን ዓመታት እያለፉ ሲሄዱ ምንም ለውጥና ነፃነት ባለማግኘቱ ያቺ ትንሽ ተስፋ ጭምር ትጠፋለች። በመጨረሻም ኤድሞንድ ማመኑን ሙሉ በሙሉ ያቆማል። ዓመታት ያልፋሉ። አንድ ቀን ኤድሞንድ አንድ እንግዳ ድምፅ ይሰማል። አንድ ሰው ከእስር ቤት ክፍሉ በታች እየቆፈረ ነው። ድንገት አንድ ሰው ከወለሉ ስር ተስቦ ይወጣል። መጀመሪያ ላይ ኤድሞንድ በጣም ይደነግጣል። ምን እየተፈጠረ እንደሆነ ግራ ይገባዋል። ነገር ግን ሰውየው ያረጋጋውና ለ11 ዓመታት ታስሮ የቆየ አባ ፋሪያ የሚባል ቄስ መሆኑን ይነግረዋል። ፋሪያ ሲያስረዳ ላለፉት 5 ዓመታት መተላለፊያ መስመር ዋሻ ሲቆፍር ነበር። ነገር ግን አቅጣጫ ተሳስቼ ወደ ውጭ ከመውጣት ይልቅ እዚህ መጣሁ ይለዋል። አሁንም በድንጋጤ ውስጥ ያለው ኤድመንድ ለፋሪያ በእነዚህ ግንቦች ውስጥ 7519 ድንጋዮች ቆጥሬያለሁ ይለዋል። ፋሪያም የኤድሞንድን ስቃይ በመረዳት ስም አውጥተህላቸዋል እንዴ ሲል ይቀልዳል። ይህ ንግግር ኤድሞንድን እንባ አውጥቶ እንዲያለቅስ ያደርገዋል። ፋሪያም እነዚህ አስቸጋሪ ጊዜያት ያልፋሉ በማለት ያጽናነዋል። ቀጥሎም ፋሪያ ኤድሞንድን በቆፈረ ዋሻ በኩል ወደ ራሱ የእስር ቤት ክፍል ይዞት ይሄዳል። በጨለማም ውስጥ ለዓመታት ከቆየ በኋላ ኤድሞንድ አዲስ ቦታ በማየቱ ይደነቃል። አብረውም ወደ ባህሩ የሚወስደው አዲስ ዋሻ ለመቆፈር ያቅዳሉ። ፋሪያ ሲያሰላው በተቃራኒው አቅጣጫ ከቆፈን ተጨማሪ 8 ዓመታት ይፈጅብናል ይላል። ኤድሞንድ እየሳቀ 8 ዓመት የማይታሰብ ነው ይላል። ነገር ግን ፋሪያ ከዚህ የተሻለ ነገር ያቀርብለታል። ሁሉንም ነገር ላስተምርህ፣ ሳይንስ፣ ሂሳብ፣ ጂኦግራፊ፣ ኢኮኖሚክስ፣ ፍልስፍና እንዲሁም ከሁሉም በፊት እንዴት መጻፍና ማንበብ እንዳለብህ ይለዋል። ኤድሞንድም ማንበብና መጻፍ አለመቻሉ ለእስር እንደዳረገው ማስታወስ ወዲያውኑ ይስማማል። ቀን ላይ በየቀኑ መቆፈር ይጀምራሉ። የተቆፈረውን አፈር በሽንት ማሰሮቻቸው ውስጥ ይደብቃሉ። ማታ ላይ
ድንጋይን በማፋጨት የተቃጠለ ፀጉርን ለብርሃን መብራትነት ይጠቀማሉ። ጉዟቸው ቀርፋፋ ነበር። በሳምንት 3 ኢንች፣ በወር ደግሞ 1 ጫማ ብቻ ይጓዛሉ። ነገር ግን ፋሪያ ቃሉን ጠብቆ ለኤድመንድ ሁሉንም ነገር ያስተምረዋል። ኤድሞንድም ቢሆን በፍጥነት ይማራል። አንድ ቀን ፋሪያ የሕይወት ታሪኩን ያካፍለዋል። በአንድ ወቅት ከናፖሊዮን ጦር ውስጥ ወታደር ነበር። የእሱ ክፍለ ጦር በአንድ ቤተ ክርስቲያን ውስጥ የተደበቁ የደፈጡ ተዋጊዎች ያሳድድ ነበር። በተሰጠው ትዕዛዝ መሠረት ቤተ ክርስቲያኑን በማቃጠል በውስጡ የነበሩትን ሰዎች በሙሉ ገደለ። በከባድ የጥፋተኝነት ስሜት ተውጦ ጦሩን ለቆ በመውጣት ቄስ ሆነ። ቆየት ብሎም ኤንሪኮ ስፓዳ ከተባለ እጅግ በጣም ሀብታም ነጋዴ ጋር ይሠራ ነበር። ስፓዳ ሲሞት አንድ ትልቅ ውድ ሀብት ደብቋል የሚል ወሬ ተናፈሰ። ናፖሊዮን ግን ፋሪያ ምንም ስለ ሀብቱ አላውቅም ቢልም አላመነውም። በዚህ ምክንያት ወህኒ ቤት ጣለው። አንድ ቀን ኤድሞንድ መጽሐፍ እያነበበ ሳለ ፋሪያ ቀደም ሲል ወታደር እንደነበር ድንገት ትዝ አለው። ይህ ማለት ስለ መሳሪያዎችና ስለ ውጊያ ያውቃል ማለት ነው። ወዲያውኑ ፋሪያን የውጊያ ጥበብ እንዲያስተምረው ይጠይቋል። ፋሪያም ብዙም ደስተኛ ባይሆንም ይስማማል። ኤድሞንድን ከጣሪያው ላይ ውሃ ጠብታዎች በሚንጠባጠቡበት ቦታ እንዲቀመጥ ያደርገዋል። ኤድሞንድ ነገሩ አስቂኝና ከንቱ እንደሆነ ያስባል። ነገር ግን ፋሪያ እንዲህ ይለዋል፣ ሁልጊዜ የሚያሸንፈው ጠንካራ ሰይፍ የያዘው ብቻ አይደለም። ዋናው ነገር የእጅህና የአእምሮ ፍጥነት ነው። ከዚያም ፋሪያ እጆቹ ሳይረጥብ በጠብታዎች መካከል እንዴት ማንቀሳቀስ እንዳለበት ለኤድሞንድ ያሳየዋል። ኤድሞንድም በትጋት ይለማመዳል። በሚቀጥሉት ዓመታት 3 ዋና ነገሮች ተከናወኑ። አንደኛ፣ ፋሪያ ለኤድሞንድ በተለያየ የትምህርት ዘርፎች ያለውን እውቀት በሙሉ ያስተምረዋል። ሁለተኛ፣ ኤድሞንድን በመሳሪያ አጠቃቀምና በውጊያ ያሰለጥነዋል። ሶስተኛ፣ አብሮ የሚያመልጡበትን ዋሻ መቆፈራቸውን ይቀጥላሉ። ከዚህ ሁሉ ስልጠና በኋላ ኤድሞንድ በጣም በመሻሻሉ አሁን ላይ ፋሪያን በውጊያ ማሸነፍ የሚችልበትን ደረጃ ላይ ደርሷል። አሁን ላይ በደንብ የተማረው ኤድሞንድ የራሱን ታሪክ ለፋሪያ ይነግረዋል። ፋሪያን በጥልቀት ካሰበ በኋላ የፈጸምከው ወንጀል ዕድሜ ልክ የሚያሳስር አልነበረም ይለዋል። ኤድሞንድ ታሪኩን ደግሞ ሲያወራለት አንድ አጠራጣሪ ነገር ያስተውላል። ቬልፎርት የክህደቱን ብቸኛ ማስረጃ ለምን አቃጠለው? ከዚያስ ስለ ክላሪዮን የሚያውቀውን ብቸኛ ሰው ለምን አሰረው? ሲል ይጠይቃል። በዚህን ጊዜ ኤድሞንድ ቬልፎርት ራሱን እየጠበቀ እንደነበረ ተገነዘበ። ናፖሊዮን ደብዳቤ ጻፈለት። ያ ሰው ሙሴ ክላሪዮን የቬልፎርት አባት ነበር። ፋሪያ የኤድሞንድን ፈጣን አእምሮ አደነቀ። ኤድሞንድ ግን በደረሰበት የፍትህ መጓደል በጣም ተናደደ። ከዓመታት በኋላ አንድ አስከፊ አደጋ ተከሰተ። መተላለፊያ ዋሻው በፋሪያ ላይ ተደርምሶ በጽኑ ቆሰለ። ኤድሞንድ ለጥቂት አመለጠ። ፋሪያ ሊሞት ሲል አንድ ምስጢር ገለጠለት። በሞንቴ ክሪስቶ ደሴት ላይ የተደበቀ እጅግ በጣም ብዙ ሀብት አለ። እሱን ውሰድና ለመልካም ነገር ተጠቀምበት አለው። ኤድሞንድም በድንጋጤ እርሶ እኮ ቄስ ኖት አለው። ፋሪያም እኔ ቄስ እንጂ ቅዱስ አይደለሁም ሲል መለሰ። የፋሪያ የመጨረሻ ቃል እንዲህ የሚል ነበር፣ እግዚአብሔር በቀል የኔ ነው ብሏል። ስለዚህ በቀሉን ለሱ ተውለት። ከዚያም ፋሪያ ሕይወቱ ያልፋል። ልክ በዚህ ጊዜ ጠባቂዎቹ ምግብ ይዘው መጡ። ኤድሞንድ በፍጥነት የሚስጥር ቁፋሮቹን ቁሳቁሶች አጥፍቶ ከመሬት በታች ተሰወረ። ጠባቂዎቹ አንኳኩቶ ምላሽ ሲያጡ ወደ ውስጥ ገቡ። አንደኛው የፋሪያ አስክሬን ምን ያህል እንደቆሸሸ ተናገረ። ሌላኛው ግን እዚህ ያሉ እስረኞች እኮ በሙሉ እንደዚህ ናቸው ሲል መለሰ። ከዚያም የፋሪያን አስክሬን በጨርቅ የተሰፋ ከረጢቱን ውስጥ ከተቱት። በመቀጠልም ዳርሌክን ለመጥራት ወጡ። ልማድ ስለነበረባቸው ፋሪያ ቀድሞውኑ የሞተ ቢሆንም እንኳን ጠባቂዎች የወህኒ ቤቱን ቤት ቆልፈው ነበር የሄዱት። እነሱ እንደወጡ ኤድሞንድ ለብቸኛ ጓደኛው የመጨረሻ ስንብት ለማድረግ ከተሸሸገበት ወጣ። የፋሪያንን ፊት እየተመለከተ በሹክሹክታ ደህና ሰንብት አባቴ፣ አሁን ነፃ ወጥተሃል። እኔ ግን በምንም መልኩ ነፃ መሆን አልችልም አለው። ድንገት አንድ ብልህ ሐሳብ በአእምሮ ውስጥ ውል አለ። ዳርሌክ በዚህ ለመድረስ ምን ያህል ጊዜ ይፈጅበታል ሲል አሰበ። በዚያች አጭር ጊዜ ውስጥ ራሱን ከፋሪያ አስክሬን ጋር ቀያየረ። ራሱን በሬሳ ማሸጊያ ከረጢት ውስጥ በጥንቃቄ ሰፍቶ አዘጋጀ። ጠባቂዎቹ አስክሬኑን ለመውሰድ ከዳርሌክ ጋር ሲመለሱ ኤድሞንድ የፋሪያን አስክሬን ቀድሞውን ወደ ራሱ ክፍል አዛውሮት ነበር። አሁን ራሱ በከረጢቱ ተደብቆ ተኝቷል። ዳርሌክ ከረጢቱ ውስጥ ምን እንዳለ እንኳን ለማየት ምንም ግድ አልነበረውም። ለሰዎቹ ከረጢት እንዲሸከሙት ብቻ አዘዘ። እነሱም ወደ ባህሩ ለመጣል ወደ አንድ ረጅም ገደል ጫፍ ይዞት አመሩ። ዳርላክ ስራው ምን ያህል አሰልቺ እንደሆነ እያጉረመረመ ይጓዛል። ወደ ባህሩ ሲወረውሩት ከባድ የብረት ኳስ ከእግሮቹ ጋር ታስሮ ነበር። ነገር ግን ልክ በሰዓቱ የወህኒ ቤቱን ጠባቂውን ቁልፍ መውሰድ ቻለ። በዚህ ሂደት ውስጥ ዳርሌክም አብሮት ወደ ባህሩ ወደቀ። በውሃ ውስጥ ኤድሞንድ በተረጋጋ ሁኔታ ራሱን ነፃ ወጣ። ወደ ላይኛው የውሃ ክፍል ሲወጣ ዳርሌክ ሲንፈራገጥ አየው። ሰውየው ዋና አይችልም ነበር።
በኃይለኛ ቁጣ ኤድሞንድ ዳርሊክን ወደ ታች ስቦ በማስጠም ገደለው። ከዚያም ወደ የብስ ለመድረስ 2 ማይል ያህል መዋኘት ጀመረ። ሁሉም ነገር አከተመ። ከ13 ዓመት የእስር ቆይታ በኋላ መጨረሻ ነፃ ሆነ። ምንም እንኳን ቢደክመውም ነፃ በመውጣቱ በደስታ እየሳቀና እየጨፈረ ነበር። ነገር ግን ደስታው ብዙም አልቆየም። በባህር ወንበዴዎች ተያዘ። መሪያቸው ሉዊጂ ቫምፓ ኤድሞንድን ከቡድኑ ወርቅ የሰረቀውን ጃኮብ የተባለ ከዳተኛ እንዲዋጋ አስገደደው። ለፋሪያ ስልጠና ምስጋና ይግባውና ኤድሞንድ በቀላሉ አሸነፈ። ነገር ግን ጃኮብን ከመግደሉ ይልቅ ሕይወቱን ማረው። ጃኮብ ለኤድሞንድ ለዘላለም ታማኝ ጓደኛ እንደሚሆን ማለለት። ከ3 ወራት በኋላ ኤድሞንድ ወደ ማርሲያ ለመመለስ ተነሳ። ሉዊጂ ቫምፓም የኤድሞንድን የገንዘብ ድርሻ የያዘችን ከረጢት ወደ እሱ ወረወረለት። ኤድሞንድ ዞር ብሎ ሲያይ ከረጢቱን ቀለባት። በዚህ የተደነቀው ሉዊጂ ቫምፓ ከበስተጀርባህም ዓይን አለህ ማለት ነውን? አለው። ሉዊጂ ቫምፓ የኤድሞንድን ሐዘን ተመልክቶ ነፃ ነህ፣ ወደ ፈለክበት ቦታ ሂድ አለው። ሉዊጅ ኤድሞንድን አቀፈው። ኤድሞንድን መልሶ ሰው ሁል ጊዜ ጥሩ ጓደኛ ይፈልጋል፣ ተመልሼ የምፈልግህ ጊዜ ይመጣል አለው። ከተማውን በሚቀኙበት ጊዜ ጃኮፖ ኤድሞንድን ይከተለው ነበር። ኤድሞንድ የሞሬል መርከብ ኩባንያ አሁን የዳንግላር ንብረት መሆኑን አወቀ። ለሁለታቸው የሚሆን ጀልባ እንዲፈልግ ጃኮፖን አዘዘው። ከዚያም ኤድሞንድ ራሱ ሙሴ ሞሬልን ለመፈለግ ሄደ። በእኩለ ሌሊት የሞሬልን በር ሲያንኳኳ የሞሬል የልጅ ልጅ ከፈተችው። አያቷ በጣም ታሞ ስለሆነ በዚህ ሰዓት እንግዳ እንደማይቀበሉ ነገረችው። ነገር ግን አያትስ ስለ ኤድሞንድ ዳንቴስ ለሚጠይቅ ሰው ሞሬል የተለየ መስተንግዶ ሊያደርግ ይችላል በማለት አጥብቆ ለመነ። ኤድሞንድ በመጨረሻም ሞሬልን ሲያገኘው በዳንግላር ምክንያት አርጅቶና ተዳክሞ ነበር። የአይን እይታው በጣም ስለደከመ ኤድሞንድን ሊያውቀው አልቻለም። ይህንን ያየው ኤድሞንድ የዳንቴስ ጓደኛ መስሎ በማቅረብ ለምን እንዲህ አስቸጋሪ ሁኔታ ውስጥ እንደወደቀ ጠየቀው። ሞሬልም ዳንግላር እንዴት የራሱን መርከብ ኩባንያ አታሎ እንደቀማው አስረዳው። ነገር ግን የእሱ ችግር በኤድሞንድ ላይ ከደረሰው ነገር ጋር ሲነጻጸር ምንም እንዳልሆነ ተናገረ። ኤድሞንድ የሞሬል ዕድል በቅርቡ ሊቀየር እንደሚችል ፍንጭ ሰጠው። በመቀጠልም ስለ አባቱና ስለ ሜርሴዲስ ጠየቀው። የኤድሞንድ አባት ልጄ ከዳተኛ ነው ብሎ በማመኑ ልቡ ተሰብሮ ራሱን እንዳጠፋ ነገረው። ሜርሴዲስ ደግሞ ኤድሞንድ ከተገደለ በኋላ በ1 ወር ልዩነት ፈርናንድን አገባች። ፈርናንድ አባቱ ከሞቱ በኋላ አሁን ካውንት ሞንዴጎ ሆኗል። ቬልፎርት ደግሞ በፓሪስ ዋና አቃቢ ሕግ ሆኗል። አባቱን በሚስጥር ሁኔታ ተገድለዋል። ሞሬል በዝርዝር ተናገረ። ኤድሞንድ ሜርሴዲስ ፈርናንድን ማግባቷ ማመን አልቻለም። ውስጡ በቁጣ ቢነድም የሞሬል ውለታ እንዳለበት አስታወሰ። የገንዘብ ከረጢት በሞሬል ጠረጴዛ ላይ አስቀምጦ ለሞተው ኤድመንድ ማስታወሻ ብሎ አስቀመጠ። ከዚያም ሞሬልና የልጅ ልጁን በግርምት ውስጥ ከቶ በፍጥነት ወጣ። ያኮፖ የሚጠብቀው ቦታ ሲደርስ ያኮፖ ጥሩ ጀልባ ማግኘቱን በደስታ ነገረው። ኤድሞንድ ግን ተናዶ ስለነበር ምንም ሳይናገር ዝም ብሎ ተራምዶ አለፈ። የፋሪያንን ካርታ በመከተል ኤድሞንድና ያኮፖ ወደ ሞንቴ ክሪስቶ ደሴት ተጓዙ። በዚያም እጅግ ብዙ ወርቅና ጌጣጌጥ አገኙ። Understand? You are wealthier than any man I have ever heard of. Whatever your problems were, they are over. ነገር ግን ኤድሞንድ ደስተኛ አልነበረም። እሱ የሚፈልገው በቀልን ነበር። ያኮፖ ጠላቶችን ሊገድልለት ቃል ገባለት። ኤድሞንድ ግን አይሆንም አለ። ሞት ለነሱ በጣም ቀላል ነው። እኔ እንደተሰቃየሁት ሊሰቃዩ ይገባል አለ። ኤድሞንድም ዘ ካውንት ኦፍ ሞንቴ ክሪስቶ የሚለውን ስም በመያዝ ወደ ፓሪስ ተጓዙ። ያኮፖም እጅግ ውብ እና ቁንጥ የሆነ ቤተ መንግሥት አይነት አሰራር ያለው ቤት ገዛለት።
ለከፍተኛ ማህበረሰብ ትኩረት ለመሳብ በከተማ ውስጥ የሚገኙትን ባለሥልጣናትና ባለሀብቶችን ታላቅ ድግስ አዘጋጅቶ ጠራቸው። ከእነሱም ውስጥ ፈርናንድ፣ ሜርሴዲስ እና ቬልፎርት የጥሪ ካርድ እንዲደርሳቸው አደረገ። በፕሮግራሙ ላይ በባሎንና በሚያምር ርችት እጅግ አስደናቂ አቀራረብ ሁሉም አፉን ከፍቶ እንዲደመም አደረገ። Ladies and gentlemen, it is with great honor that I present to you His Grace, the Count of Monte Cristo. ፈርናንድ በፓርቲው ላይ አልተገኘም። ይልቁንም በማግስቱ ጠዋት ከቪካውንት ቱርቪል ጋር በሰይፍ ሲዋጋ ታየ። ፈርናንድ በቀላሉ አሸነፈ። አሁንም የተካነ ተዋጊ ነበር። ቤት ውስጥ መርሴዲስ ስለ ቱርቫን ጠየቀችው። አጉል ቦታ እንደተወጋና እንደማይተርፍ ነገራት። የቤተሰቡን ክብር ለመጠበቅ ነበር። ምን አልብተው ኖሮ አለችው። ፈርናንድ ግን ንግግሯን ችላ ብሎ በእስር ወጣ። ኤድሞንድ ፈርናንድ በቁማር ምክንያት መክሰሩን አወቀ። መርሴዲስንም እንደሚያንገላታት ሰማ። ኤድሞንድ ሀብቱን በመጠቀም ባንኮች ለፈርናንድ የሚሰጡትን ብድር እንዲያቋርጡ አደረገ። አማራጭ ሲያጣ ወደ ድሮ ጓደኛው ዳንግላር እርዳታ ፍለጋ ሄደ። So obviously I need the vessel in order to deliver it. Unfortunately, the bank can offer no further extensions, Count Mondego. I suggest you find alternate means of shipping. Well, to what do I owe the honor, Count Mondego? ያኮፖ የፈርናንድ አልበርት የተባለ የ15 ዓመት ወንድ ልጅ እንዳለው ለኤድሞንድ ነገረው። ኤድሞንድን ይህን አጋጣሚ ወደ እነሱ ለመጠቃት ትልቅ በር እንደሚሆን ተገነዘበ። ይህ በእንዲህ እንዳለ አልበርት ወደ ሮም ከተማ ካርኒቫል በዓል ለመሄድ ፈቃድ ጠየቀ። እናቱ መርሴዲስ እምቢ ብትልም ፈርናንድ ግን በግዴለሽነት ፈቀደለት። በሮም ከተማ ኤድሞንድ ወጥመድ አዘጋጀ። አንዲት ቆንጆ ልጅ አልበርትን አታላ ወደ መሬት በታች የፍሳሽ ማስወገጃ ቱቦዎች ይዘው ገባች። በዚያም ለኤድሞንድ የሚሰሩት የሉዊጅ ቫምፓ ወንበዴዎች አልበርትን አገቱት። ነገር ግን አልበርት ደፋር ነበር። አጋጆቹን በጽናት ተጋፈጣቸው። ከዚያም ኤድሞንድ ከወንበዴዎች ጋር የሚዋጋ መስሎ በመቅረብ አልበርት ረዳ ነው። በመቀጠልም አልበርትን በቤተ መንግስቱ የቁርስ ግብዣ ጠራው። በማግስቱ ጠዋት ወደ ኤድሞንድ ቤት መጣ። ያኮፖ ግን የሐዘን ስሜት ተሰማው። አልበርት ደፋር ልጅ እንደሆነና እንዲህ ባለው ማታለል ሊጎዳ እንደማይገባው አሰበ። ኤድሞንድም ልጁን አልጎዳውም፣ ለበቀል ዕቅዴ አንዱ አካል ብቻ ነው አለው። በቁርስ ሰዓት ኤድሞንድ ሆን ብሎ አልበርት በቅርብ ርቀት እየሰማው ስለ ወርቅ ጭነትና ስለ ውድ ሀብት አነሳ። በመቀጠልም በጣም ምርጥና ውድ በሆኑ ምግቦች አልበርትን አስደነቀው። አልበርት ከመጠን በላይ በመደሰቱ ኤድሞንድን በፓሪስ የሚያከብረው የ16 ዓመት ልደት በዓል ላይ እንዳይቀር ለመነው። Father, may I present the Count of Monte Cristo? It is a pleasure. Pleasure is mine, Count Mondego. I've been looking forward to this moment for some time. Well, you do me much honor, when 'tis I who are indebted to you for the rescue of my son. May I present the Countess Mondego? Mercedes. በፈርናንድ ትልቅ ቤት ውስጥ ኤድሞንድን ለአባቱ ፈርናንድ አስተዋወቀው። ፈርናንድ ግን ኤድሞንድን ሊያውቀው አልቻለም። በመቀጠል ፈርናንድ ባለቤቱን መርሴዲስን አስተዋወቀ። መርሴዲስ ኤድሞንድን በአደናጋሪ ሁኔታ ተመለከተችው። ፊት የምታውቀውን ሰው አስታወሳት። አብረው በመደነስ ላይ ያሉ በትኩረት ታየው ነበር። ኤድሞንድ ለምን እንደምታየው ሲጠይቃት ከብዙ ዓመታት በፊት የሞተውን የምወደውን ሰው ትመስላለህ አለችው። ኤድሞንድ ግን እኔ ያ ሰው አይደለሁም በማለት ዋሻት። በድንገት አቃቤ ሕጉ ቬልፎርት በፓርቲው ብቅ አለ። ፈርናንድ ደነገጠ። ቬልፎርት የመጣው ለካውንት ኦፍ ሞንቴ ክሪስቶ ስለጋበዘው እንደሆነ ተናገረ። ፈርናንድ በሚስጥር ቬልፎርትን በረንዳ ላይ እንዲያገኘው ምልክት ሰጠው። መርሴዲስ ፈርናንድን ለማስቆም ሞከረች። የአልበርት የምስጋና ንግግር ማድረግ እንዳለበት ነገረችው። ፈርናንድ ግን ግድ ሳይሰጠው አንቺው አድርጊው አላት። በረንዳው ላይ ፈርናንድ ስለ ወርቅ ጭነትና ስለ ውድ ሀብት ለቬልፎርት ነገረው። የኤድሞንድ የወርቅ ጭነት ለመስረቅም ወሰኑ። ፈርናንድ ስርቆቱን ለመፈጸም በዳንግላን ለመጠቀም አቀደ። ሁለቱም 50-50 ለመካፈል ተስማሙ። በታችኛው አዳራሽ መርሴዲስ በጣም አዝና ስለነበር ንግግር ማድረግ አልቻለችም። በእሷ ፋንታ
ኤድሞንድ ንግግር በማድረግ አልበርትን አወደሰው። ንግግሩን ከጨረሰ በኋላ ተቀምጦ እያለ ኤድሞንድ የድሮ ልምዱ ስላለቀቀው ጸጉሩን ሲነካካ አስተዋለችው። ሜርሴዲስ ይህ ሰው ኤድሞንድ መሆኑን አወቀች። ከዚያም በኤድሞንድ ሰረገላ ውስጥ ተደብቃ ጠበቀችው። በሰረገላ ውስጥ ሜርሴዲስ ኤድሞንድን እያለቀሰች አቀፈችው። እሱ ግን በቁጣ ገፋት። ከኤድሞንድ ሞት በኋላ ምን ያህል ፈጥነች ነው ፈርናንድን ያገባሽው ሲል ጠየቃት። ምን ማለት እንዳለባት ግራ ገብቷ ስትንጠባጠብ ኤድሞንድ በቀዘቀዘ ድምፅ ኤድሞንድ ዳንቴስ ሞቷል በማለት ወደ ቤቱ ሰደዳት። ኤድሞንድ ያኮፖን ካሁን በኋላ በጉዳዩ ውስጥ እንዳይገባ አስጠነቀቀው። ነገር ግን ያኮፖ ለኤድመንድ በጣም ታማኝ ነበር። ይህ በእንዲህ እንዳለ ዳንግላር የኤድሞንድን የወርቅ ሳጥኖች ሰረቀ። ነገር ግን ሳጥኖቹ በሉዊጂ ወንበዴዎች በድንጋይ የተሞሉ ነበር። አብዛኛውን ሳጥን ወደ ፈርናንድ ሲልክ፣ ሁለቱን ሳጥኖች ግን ለራሱ አስቀረ። በዚያው ቅጽበት ፖሊሶች እጅ ከፍንጅ ያዙት። ኤድሞንድ ከዳንግላር ጋር ተዋግቶ በቀላሉ አሸነፈው። ዳንግላር በገመድ ከሰቀለው በኋላ ኤድሞንድ እውነተኛ ማንነቱን ገለጠለት። Who are you? I'm the Count of Monte Cristo, but my friends call me Edmond Dantes. Dantes. ከዚያም በመቀጠል ኤድሞንድ ቬልፎርትን በአንድ መታጠቢያና ስቲም ቤት ውስጥ ለማግኘት ሄደ። ኤድሞንድ ስለ ወርቅ ጭነት የሚያውቁ ነገር እንዳለ ሲጠይቀው ቬልፎርት ዋሸ። በመቀጠልም ኤድሞንድ ቬልፎርትን ለምን ለሜርሴዲስ ኤድሞንድ ተገድሏል ብሎ እንደነገራት ጠየቀው። ቬልፎርት ይህ ነገር አንተን ምን ይመለከታል ብሎ ለመውጣት ቢሞክርም ኤድሞንድ ግን አስቆመው። Why is this door locked? I demand that you release me from this room at once. You put yourself no friend of mine. Your father was a loyal supporter of Napoleon, wasn't he? The murderer never apprehended. How hard did you look for him? You have no proof, no witnesses. You just have theories. It's just conjectures. On the contrary, I have Count Mondego. Young Mondego? Why? Because your son lacked the courage. የራሱን አባት ክላሪዮንን እንዴት ለመግደል እንዳቀደ በትክክል በመንገድ ወንጀሉን እንዲያስታውስ አደረገው። ቬልፎርት ግን ይህ ግምትና ሐሳብ ብቻ ነው እንጂ ምንም ማስረጃ የለህም አለው። ማስረጃዬ ፈርናንድ ነው ሲል መለሰ። ይህንን የሰማው ቬልፎርት በቁጣ ተሞልቶ ክላሪዮን የገደለው ፈርናንድ ቢሆንም ይህንን ምስጢር ግን ፈርናንድ ፈጽሞ ሊያወጣ እንደማይችል ተናገረ። ቬልፎርት ይህንን በተናገረ ቅጽበት ኤድሞንድ መጋረጃውን በመግለጽ ተደብቆ የሰሙ የነበሩትን ፖሊሶች ግልጽ አደረገለት። Monsieur Villefort, you're under arrest for conspiracy to murder. You remember? Dantes? እነሱም ወዲያውኑ ቬልፎርትን አሰሩት። ያኔ ነው ኤድሞንድ እውነተኛ ማንነቱን ለቬልፎርት የገለጸለት። ፖሊሶቹ ቬልፎርትን ወደ ሰረገላ ውስጥ አስገቡት። አንደኛው መኮንን ሽጉጡን እያመላከተ ይህ ለክብር ሰው የሚደረግ ጨዋነት ነው አለው። ቬልፎርት በሰረገላ ውስጥ ተቀምጦ ተስፋ በመቁረጥ ፈገግ አለ። ሽጉጡን በአፉ ውስጥ አድርጎ ቃታውን ሳበው። ነገር ግን በውስጡ ጥይት አልነበረም። በድንገት ኤድሞንድ በሰረገላው መስኮት ላይ ብቅ አለ። ቬልፎርትን በትኩረት የተመለከተ ነገሩን እንደዚህ ቀለል ማድረግልህ ይመስልህ ነበርን አለው። ኤድሞንድ ወደ ቤቱ ሲመለስ መርሴዲስ በመኝታ ክፍሉ ስትጠበቀው አገኛት። እሷ ብልህ ነበረች። ቀደም ሲል ከዚህ በፊት አንስቶት የማያውቀውን ሙሉ ስሙን ኤድሞንድ ዳንቴስ ብሎ ሲጠራ አስተውላ ነበር። አሁን እውነተኛ አንተ መሆኑን አወቅኩ። እስካሁን የት ነበርክ? ምንስ ደርሶብህ ነበር አለችው። ኤድሞንድ የሆነውን ሁሉ ነገራት። በመቀጠልም በሐዘን ቁጣዬን አትንጠቂኝ፣ ያለኝ ብቸኛ ነገር እሱ ብቻ ነው አላት። መርሴዲስ ከብዙ ዓመታት በፊት የሰርግ ቀለበት ይሆናል ብላ ቃል ገብታ በጣቱ ላይ ያሰረችውን ክር አሳየችው። በእነዚህ ሁሉ ዓመታት ያንን ክር ከጣቷ ላይ ፈጽመው አውልቃው እንደማታውቅ ለኤድሞንድ አስረዳችው። ይህንን የማይለወጥ የፍቅር ማስረጃ የተመለከተው ኤድሞንድ በመጨረሻ መርሴዲስን አመናት። በዚያው ሌሊት ከብዙ ዓመታት መለያየት በኋላ እንደገና ተገናኝተው አብረው አደሩ። በማግስቱ ጠዋት ኤድሞንድ በማለዳ ተነሳ። ለያኮፖ መርሴዲስን እንዲያዘጋጀት ነገረው። ዛሬ ከተማን ጥለው ሊወጡ ነው። መርሴዲስ በደስታ ተሞልታ ዕቃዎቿን ለመሸከፍ ወደ ፈርናንድ ቤት በፍጥነት ሄደች። ነገር ግን ቤት ስትደርስ ፈርናንድ በጣም በድንጋጤ ውስጥ ሆኖ አገኘችው። ፖሊሶች በስርቆት፣ በባህር ላይ ዘርፊያና በነፍስ ግድያ ወንጀል ሊያሱት ይፈልጉ እንደነበር ነገራት። እሱ ዕቃዎቹን እያሸገ እያለ መርሴዲስ አስደንጋጭ እውነታውን አፈነዳችው። አልበርት የአንተ ልጅ አይደለም፣ እሱ የኤድሞንድ ልጅ ነው። አንተ ኤድሞንድን እንዲታሰር ስታደርገው እኔ ቀድሞውንም ነፍሰ ጡር ነበርኩ አለችው። ፍጥኝ ያገባሁህም ለዛ ነበር። ፈርናንድ ሙሉ በሙሉ ቅስሙ ተሰበረ። መርሴዲስና አልበርትን ረገማቸው። ከዚያም ጥሏቸው ፈርጥጦ ወጣ። ፈርናንድ የተሰረቁ ሳጥኖችን ወደ ተቀመጡበት ምስጢራዊ ግዛት ሄደ። ሳጥኖቹን ከፈታቸው።
በውስጣቸው የቼዝ መጫወቻ ንጉሥ ካለበት ከአንዱ ሳጥን በስተቀር ሁሉም ባዶ ነበሩ። Monte Cristo. Kings to you, Fernand. በድንገት ጺሙን የተላጨው ኤድሞንድ ድብድብ ቃለ። ፈርናንድ በመጨረሻ አወቀው። ኤድሞንድ በቀዘቀዘ ድምፅ የመጣሁት ልገድልህ ነው አለው። በሰይፉ መዋጋት ጀመሩ። ኤድሞንድ የተካነ በመሆኑ ፈርናንድን በቀላሉ አሸነፈው። ፈርናንድ ኤድሞንድ አሁን ምን ያህል በሚያስደንቅ ሁኔታ መፋለም እንደሚችል ሲያይ ደነገጠ። ፈርናንድ መከበቡን ሲረዳ አሁንም ጓደኛሞች እንደሆነ ሊነግረው ሞከረ። ኤድሞንድን በቁጣ ፈርናንድን እየመታ እርሱን እንዲሰቃይ ወደ ወህኒ ቤት ሰዶት እያለ እንዴት ጓደኛ ሊሆን እንደሚችል ጠየቀው። ፈርናንድ አሁንም በትዕቢት ተሞልቶ አንተ ብትገድለኝ እንኳን የእኔ ደም የተከበረ የመኳንንት ደም ነው። እውነተኛ ካውንት እኔ ነኝ። አንተ ግን ሁልጊዜ ተራ ሰው ሆነህ ትቀራለህ ብሎት ምራቁን ተፋበት። ኤድሞንድ ፈርናንድን ለመግደል ሰይፉን ሲያነሳ መነታ። ፈርናንድም ለኤድሞንድ ሰውን ለመግደል የሚያስችል ጨካኝ ልብ እንደሌለው በመናገር አፌዘበት። ኤድሞንድም ሊመታው በወሰነበት ቅጽበት አልበርት በድንገት ሮጦ መሃላቸው ገባ። አባቱን ለመከላከል ሲል ኤድሞንድን በሰይፍ አጠቃው። ኤድሞንድም ለአልበርት ከዚህ ጉዳይ ወጣ ብሎ ቢነግረውም አልበርት ሊሰማ አልፈለገም። ይህ ግርግር ለፈርናንድ ሽጉጡን ለመጫን ጊዜ ሰጠው። ኤድሞንድ ምርጫ ስላልነበረው አልበርትን ሊገለው ሲል የአንድ ሴት ጩኸት አስቆመው። መርሴዲስና ያኮፖ ልክ በሰዓቱ ደረሱ። መርሴዲስ ኤድሞንድን በድንጋጤ ተመለከተችው። ኤድሞንድ እሷን ሲያይ ወደ ኋላ አፈገፈገ። በመቀጠል መርሴዲስ አልበርትን አረጋጋችውና እውነቱን ነገረችው። እውነተኛ አባት ኤድሞንድ ዳንቴስ ወይም ዘ ካውንት ኦፍ ሞንቴ ክሪስቶ ነው አለችው። አልበርትም ሆነ ኤድሞንድ ደነገጡ። አልበርት እውነቱን ለማረጋገጥ ፈርናንድን ተመለከተ። ፈርናንድ ግን መርሴዲስን እየረገመ አልበርትን ገፋው። ፈርናንድም ለመተኮስ ተዘጋጀ። ኤድሞንድ ለፈርናንድ ይህን ውጊያ ማቆም እንደሚፈልግ ነገረው። ፈርናንድ ግን ወደ ኋላ ለማፈግፈግ ፈቃደኛ አልሆነም። ኤድሞንድም አንድ ጥይት እሱን ለማስቆም እንደማይበቃው አስጠነቀቀው። ፈርናንድ ግን ይበልጥ ወደሚጎዳህ ቦታ ነው የማነጣጥረው በማለት ተኮሰ። በዚያው ቅጽበት ያኮፖ ቢላዋን ወደ ፈርናንድ ወረወረው። ይህም መርሴዲስን ጥይት ትከሻዋን ብቻ እንዲመታት አደረገው። ያኮፖን መርሴዲስን ፈትሾ እድለኛ መሆኗና ቁስሉ ከባድ ስላልሆነ እንደምትተርፍ ተናገረ። ፈርናንድ ከፈረሱ ላይ ተቀምጦ ፈርጥጦ ወጣ። ነገር ግን የሚሄድበት ቦታ አልነበረውም። በመጨረሻም ፈርናንድ ተመልሶ መጣና ኤድሞንድን ለፍልሚያ ጠራው። መርሴዲስ ፈርናንድን በሰይፍ ፍልሚያ ተሸንፎ እንደማያውቅ ስለምታውቅ ኤድሞንድን ለማስቆም ሞከረች። ነገር ግን ያኮፖ ይህንን ጉዳይ ለአንድና ለመጨረሻ ጊዜ ማጠናቀቅ አለብህ በማለት ሰይፉን ለኤድሞንድ አቀበለው። ኤድሞንድ ሰይፉን ተቀብሎ አልበርት እናቱን እንዲንከባከባት ነገረውና ፈርናንድን ለመግጠም ወደ ውጭ ወጣ። በውጭው በኩል ፈርናንድ በምሬት ተሞልቶ አንተ ሁሉንም ነገር አግኝተህ እኔ ምንም በሌለኝ ዓለም ውስጥ መኖር አልችልም አለው። ከዚያም በፈረሱ ላይ ሆኖ ወደ ኤድሞንድ ተወረወረ። ሁለቱም በአንድ ጊዜ ተመታቱ። ፈርናንድ ከፈረሱ ላይ ወደቀ። የሁለቱም ሰይፎች ተወርውረው ራቁ። በቡጢ መደባደብ ጀመሩ። ኤድሞንድ ፈርናንድን በኃይል ሲመታው ፈርናንድ እየተንገዳገደ ሄዶ ሰይፉን አገኘው። ፈርናንድ ሰይፉን ወደ ኤድሞንድ ሲያወዛውዝ ኤድሞንድ የራሱን ሰይፍ በፍጥነት ለመፈለግ ተገደደ። ፈርናንድ ወደ እሱ ሲጠጋ ኤድሞንድ ፍጥነቱን ለመቀነስ ድንጋይ ወረወረበት። ይህ ድንጋይ ለኤድሞንድ የራሱን ሰይፍ ለማግኘትና የፈርናንድን ጥቃት ለመከላከል በቂ ጊዜ ሰጠው። ብርቱ የሰይፍ ፍልሚያ ተጀመረ። አልበርት ጣልቃ ለመግባት ቢሞክርም ያኮፖ ይዞ አስቆመው። በድንገት ፈርናንድ የኤድሞንድን ሰይፍ አስለቅቆ በአየር ላይ አፈፍ በማድረግ ብልጫውን አገኘ። ኤድሞንድ ግን ረጋ አለ። ፈርናንድ በሁለቱም ሰይፎች ጥቃት ሰነዘረበት። ኤድሞንድ በፍጥነት አንደኛውን ሰይፍ ነጥቆ በመውሰድ በአንድ ፈጣን እርምጃ ፈርናንድን ወቅቶ ገደለው። ፈርናንድም እየሞተ ሳለ ይህንን ግድያ እንደማትፈልግ ተናግረህ ነበር፣ ዋሽተሃል አለው። ኤድሞንድም እኔ ካውንት እንጂ ቅዱስ አይደለሁም ሲል መለሰለት። ከዚያም ሜርሴዲስን ሊያያት ወደ ውስጥ ገባ። ከወራት በኋላ ኤድሞንድ አሁን የራሱ ንብረት በሆነው በሻቶ ዴፍ ወህኒ ቤት ውጭ ቆሞ ይታያል። ከዚያም ከሜርሴዲስ ከአልበርትና ከያኮፖ ጋር አብሮ ነበር። የፋሪያንን ቃል በማስታወስ ወደ ሰማይ ተመለከተ። ከእንግዲህ ሀብቴ ሁሉ ለመልካም ነገር ይውላል ሲል ቃል ገባ። ፊልሙን ከወደዳችሁት ላይክ እና ሰብስክራይብ ማድረግን አትርሱ። እንዲሁም ሀሳባችሁን ኮሜንት ላይ ገለጹልን።